በቅድሚያ ቡራኪዮ በረከቶ ይድረሰኝ እያልኩ ይህንን መልእክት ወደ እርሶ ስልክ በታላቅ ትህትና፣ በታላቅ ቅንነት፣ በታላቅ ቁጭት መሆኑ ይታወቅልኝ። ልጅ ከአባቱ ጋር፣ አባትም ከልጅ ጋር እንደሚያወራ ተደርጎ ይቆጠርልኝ። ብፁዕ ወቅዱስ አቡነ ማትያስ አባታችን፣ ይህ መልእክት ለእርሶ ነው። መልእክቱን ለእርሶ ለመላክ በቪዲዮ እንድመጣ ያደረገኝ ምክንያት ዛሬ ተቆራርጦ በአጭሩ የእርሶ መልእክት በቲክታክ ሲዘዋወር አደመጥኩና የዛሬ መስሎኝ በአሁኑ ሰላም ማጣት፣ በአሁኑ ችግር ምክንያት፣ አሁን ኢትዮጵያ ውስጥ ባለው ችግር ምክንያት ያስተላለፉት መልእክት መስሎኝ በመነካቴ አጭር መልእክት ያው ኮሜንት ስር አስቀመጥኩ። አብዛኞቹ የተናገርኩት ቢገባቸው አንዳንድ ከዓይናቸው ስር ከቅንድባቸው ስር ውጪ አርቀው ማየት የማይችሉ ሰዎች ሌላ ጣጣ ውስጥ ሲገቡ አይቼ በቪዲዮ መምጣት እንዳለብኝ ወሰንኩ። ምንድነው ከመልእክቶ ባጭሩ ዋና ዋና ነጥቦችን የተረዳሁት እየተፈጠረ ባለው በእርግጥ ቪዲዮ ያሁን እንዳልሆነ የተወሰኑ ልጆች ሊያሳውቁኝ ችለዋል። አመሰግናለሁ። ቪዲዮ የ2014 እንደሆነ ገብቶኛል። ይሁን እንጂ የወደፊቱ ስላስጨነቀኝ፣ እኔ አሁን ስላለፈው ጉዳይ አይደለም፣ የወደፊቱ ስላስጨነቀኝ ምናልባት አሁንም በተከሰተው ነገር ይሄ የለቀቁት ቪዲዮ ስሜቶ ጋር ተመሳሳይ ከሆነ አሁን ያሉበት ሁኔታ ያው ከሆነ የወደፊቱ ያስጨንቀኛል። ምንድን ነው ያሉት በቪዲዮ ታፍኛ እንደው አይነት ነው መልእክቱ። ተቃወምኩ፣ የምችለውን ያህል መልእክት ማስተላለፍ ፈለግኩ፣ ግን ይታገድብኛል፣ ይመለስብኛል። ሞክሬያለሁ ግን አልቻልኩም ነው። በሌላ መልኩ ደግሞ ስለራሴ የማውቀው እኔ ነኝ። አሁን እየሆንኩበት ያለሁትን ማንኛውም የግል ጉዳይን ችግሬን የምረዳው እኔ ነኝ፣ የማውቀው እኔ ነኝ የሚልም መልእክት አድምጫለሁ። ቤተ ክህነቱ ወይም ሀገሪቱ በተለያዩ አረመኔዎች፣ ጭራቆች፣ አረማውያን እንደተወረረች በቅኝ ግዛት ስር እንደሆነችም ያስተላለፉትን መልእክት ለመረዳት ችያለሁ። ዋናዎቹ እነዚህ ናቸው። በቅድሚያ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው ላይ ቁንጮ ባለስልጣን እርስዎ ኖት። ሲኖዶስም ቢሆን ወሳኙ፣ ሲኖዶሱን እየመሩ ያሉት እርስዎ ኖት እና ሚዲያው በምን አይነት አግባብ ነው ለእርስዎ የማይታዘዘው? የእርስዎን መልእክት የሚመልሰው በምን አግባብ ነው? እሱ ሊገባኝ አይችልም። ምክንያቱም የመጨረሻው ባለስልጣን እርስዎ ነዎትና። ነገር ግን በብዙ ፖለቲከኞች፣ ጳጳሳቱም ሌሎችም ኃላፊዎች በሙሉ ከእርስዎ ተቃራኒ በሆነ የፖለቲካ ስርዓት ውስጥ ተዘፍቀው እርስዎን እያስቸገሩ ቢሆን ውሳኔው ዝምታ ነው ወይ? ዝምታው ሌላ አደጋ አያመጣም ወይ? ሌላኛው ጥያቄ እርስዎ መልእክት ሊያስተላልፉ ፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ኢኦቲሲ የሚባለው እሱ እንኳን ምቹ ባይሆንልዎ እውነት በዚህ ዘመን ከብሮድካስት ከሚባለው ሚዲያ ወጥተን በማህበራዊ ሚዲያ ላይ ባለንበት በሰለጠነ ዘመን መልእክቶን የሚያስተላልፉበት መንገድ አጥተው ነው ወይ? ለልጆቹ፣ ለህዝቡ፣ ለቤተ ክርስቲያን፣ ለህዝበ ክርስቲያን፣ ለመመኑ ማድረስ ያለበውን መልእክት የሚያስተላልፉበት ሌላ አማራጭ የለም። በዚህ ዘመን አይደለም እንደርሱ ያለ አባት ማንም ተራ ወንበዴ የፈለገውን የሚያስተላልፍበት ምቹ ሁኔታ ማህበራዊ ሚዲያ የሚባል ፈጥረውለት የለም እንዴ? ማንም የፈለገውን የጸብ፣ የክርክር፣ የመገዳደል እንትናን ግደለው እንትናን ፍለጠው የሚል ሰው በነፃነት መልእክቱን በሚያስተላልፍበት ዓለም እርስዎ የተቀደሰ ሀሳቦን የሚያስተላልፉበት መልእክት መንገድ አጡ ወይ?
ይሄን ሌላኛው ጥያቄ ነው። የማይመስል ነገር ስለመሰለኝ ነው። ስለዚህ ዝምታን የመረጡበት አሁን በተጠቀሱት ነገሮች ከሆነ አስቸጋሪ ነው። ምናልባት በከፍተኛ ደረጃ እርስዎ ወጥቶ መልእክት የሚናገሩ ከሆነ ህዝቡ እንደዚህ ይሆናል፣ እንደዚህ ይበተናል፣ ሀገሪቱ ትበጠበጣለች፣ እርስዎ ላይም አደጋ ይደርሳል፣ እንገሎታለን፣ እናስወግዶታለን ምናምን አይነት ማስፈራሪያ እየደረሰዎት ከሆነ ምናልባት ይሄ በመጠኑ አሳማኝ ሊሆን ይችላል። ግን ቢሆንስ የአንድ ጳጳስ ሹመት አንድ ጳጳስ ፓትርያርክን ይሁን ማንኛውም ጳጳስ ለዚህ ጵጵስና የሚበቃው ከምንኩስናው ጀምሮ አመጣጡ ነው። ሰው ሲመነኩስ ሞተ። ከዚያ በኋላ ለሚመራው ህዝብ ነው ህይወቱ። የራሱ ህይወት የለውም። በምንም አይነት መስዋዕትነት ለሚመኑ የሚያደርገውን ነገር አያውቁም። እሱ ነው የተሾመበት አንዱ ዋናው ምክንያት እሱ ነው። እና የትኛውም አደጋ ቢፈጠር በመናገሩ እርስዎ በመናገሩ የትኛውም አደጋ ይፈጠራል ብለው ፈርተው ከሆነ የማይናገሩት በመናገሩ የሚፈጠረው አደጋና ባለመናገሩ የሚፈጠረው አደጋ ሲነጻጸር የትኛው የከፋ ነው? ካለመናገር መናገር እንደሚሻል አውቃለሁ። ያለበለዚያ መበላት ያመጣል። በየጊዜው እየተቀነሰ ህዝቡ እየሞተ እየተገደለ ይሄዳል። ስለዚህ ካለመናገር መናገር ይሻላል። ካለመናገር ደጃዝማችነት ይቀራል ይላል የሀገሬ ሰው። ወይ ደግሞ አውጣኝ ያለ ወጣ አብላኝ ያለ በላ፣ ምን ተኝቶ ያደረው ነው ምናምን በምን ተበላ የሚባል ነገር አለ። እንደኔ የመጨረሻ ተናገሩ ቢባል በጣም አደገኛ ነገር ገጥሞት እንኳን ተናገሩ ለምዕመኑ ግልጽ አውጡ እንኳን ተብሎ የሚደርስበት ችግር ቢሰላ ምናልባት የህይወት መስዋዕትነት ነው። ከዚያ የበለጠ ነገር የለም። ታዲያ ለዛ አይደል እንደ ቆቡን የጫኑት እኮ ለዚያው ነው። ደግሞስ በመናገሩ ይህ ሁሉ ህዝብ ምዕመን አይደርስልዎትም? ህዝቡን ለማዳን ብለው በሚያደርጉት ነገር ግልጽ አውጥተው ችግሩን ከተናገሩ ይሄ ሁሉ ምዕመን ዝም ብሎ ይመስልዎታል? የእርስዎን ችግር አብሮ የሚሸከም አይመስልዎትም? እና ለብቻ ይዞ መብሰልሰል ነው የሚሻለው ወይስ ለሚጠብቁት ህዝብ ግልጽ አውጥቶ ችግሩን የጋራ ማድረግ የትኛው ይሻላል? በምንም አይነት ሚዛን ዝም ከማለት መናገር የተሻለ ነው። በምንም አይነት የትኛውንም አደጋ ቢፈጥር ካልደፈረሰ አይጠራም። የትኛውንም አደጋ ቢፈጥር ካለመናገር መናገር ይሻላል። ዝምታማ ያስበላል። የሚገርመው ደግሞ አባታችን እኔ በስጋት ነው የማወራው። በስጋት ለእርስዎ ከማሰብ በስጋት ነው የማወራው። ባለመናገሮ የመጀመሪያው ችግሩ የሚበላው እርስዎ ነው። ማንም ሳያውቅልዎት ሊያልፉ ይችላሉ እንዲሁ በከንቱ። የመጀመሪያው ችግሩ እነዚህ አረመኔ የተባሉት ባለጌ የተባሉት ጭራቆቹ ያው እናውቃቸዋለን፣ ቢነግሩንም ባይነግሩንም እናውቃቸዋለን። ቤተ ክህነቱን የወረሩት፣ ሀገረ ስብከቱን የወረሩት፣ አጠቃላይ የኢትዮጵያን ሀገረ ስብከት እንመራለን ብለው የወረሩት ጭራቆች ባለጌዎች እንደሆነ አይተናል። አንድ ቀን የሚበላው እርስዎ ነው። ስለዚህ ካለመናገር መናገር ይሻላል። አንድም ችግሮን በጋራ ስለምንሸከመው ይቀልልዎታል። አንድም የህይወት መስዋዕትነት እንኳን ቢከፍሉ ጽድቅ ነው፣ ለእርስዎ ታማኝነት ነው። ባለመናገሩ ችግር ቢፈጠር ምዕመኑ ቢጠፋ ቢሞት በኋላስ በመንፈስ አይጠየቁም፣ በእግዚአብሔር ዘንድ አይጠየቁም፣ ከወቀሳ ያመልጣሉ። ወደፊትስ የሚፈጠረው ነገር እኔ በፍጹም አልታየኝም። በባለፈው በ2014 ከተናገሩት ነገር አሁን ያደመጥኩት ነገር በፍጹም አልወደድኩትም። የራሱ የግሎ የሚባል ችግር የለም። ችግሩ በሙሉ የቤተ ክርስቲያን ነው፣ የቤተ ክርስቲያን መሪ እስከሆኑ ድረስ። ስለዚህ በግልጽ ይንገሩንና በጋራ እንታገል። ያለበለዚያ አደጋው ከርሶ ይጀምራል። ሰላም ሁኑልኝ። በረከቶ ይድረሰኝ።